አርሰናል አዲስ ኢላማ ሞርጋን ጊብስ ዋይት ወይስ ሞርጋን ሮጀርስ? በርናርዶ ሲልቫስ ወደ ባርሴሎና ይሄዳል? ይህን ሁሉ እንመለከታለን። ሰላም የእግር ኳስ ወዳጆች፣ ዛሬ ሁለት ትላልቅ የዝውውር ዜናዎችን እንመለከታለን። አንደኛው አርሰናል ሞርጋን ሮጀርስን ለማስፈረም ካልቻለ ሞርጋን ጊብስ ዋይትን እንደ አማራጭ መያዙ ነው። እነዚህ ዝውውሮች ቢፈጸሙ ፕሪሚየር ሊጉን እንዴት ይቀይሩታል? አርሰናል በዚህ ክረምት ትልቅ ውሳኔ ሊወስን ነው። ሞርጋን ሮጀርስን ካልመጣ ሞርጋን ጊብስ ዋይት ይመጣል። በርናርዶ ሲልቫስ ሲቲን ተሰናብቶ ወደ ባርሴሎና ይሄዳል ወይ የሚለውን አንድ ላይ እናያለን። እስከ መጨረሻው አብራችሁን ቆዩ። ቻናሉን ላይክ ከማድረግ ጀምሩ። ወደ መጀመሪያው መወያያ ነጥብ ስንመጣ የአርሰናል ችግሮችን እንመለከታለን። ሚኬል አርቴታ ባለፈው ዓመት ያጋጠመው ትልቁ ችግር የፈጠራ አማካኝ እጥረት ነበር። ማለትም የሚፈጠር ፈጣን የሆነ እንዲሁም ኳስን የሚፈጠር ለአጥቂዎች የሚያከፋፍል አጥቂ ነበር ያጣው። ማርቲን ኦዲጋርድ ሲጎዳ ቡድኑ የፈጠራ ኃይሉን ያጣ ነበር። ቡካዮ ሳካ እና ዴክላን ራይስ ብቻ በግል ብቃት ቡድኑን ሲያስተናግዱ ታይተዋል። ስለዚህ አርሰናል በዚህ ክረምት የፈጠራ ተጫዋቾች ማስፈረሙን ቀዳሚ ግብ አድርጎታል። ይህንን ደግሞ ስንመለከት ደግሞ አርሰናል ካለበት ችግር አንጻር ማርቲኔሊን እንዲሁም ደግሞ ሌሎች የክም ተጫዋቾችን ይሸጣል የሚለው ወሬ ስላለ አሁን አሪፍ የሆነ የፈጠራ አማካኝ ሊያመጣ አስባለ የሚል ብዙ ምንጮች አሉ። አንድ ላይ እንመለከታለን። ግን ወደ መጀመሪያው መረጃ ስንሄድ ሞርጋን ሮጀርስ አርሰናል የሚያስፈርመው ማን ነው? ሞርጋን ሮጀርስ ማን ነው? ሞርጋን ሮጀርስ በማንቸስተር ሲቲ አካዳሚ የተገኘ ተጫዋች ነው። ብዙዎች ስሙን ያወቁት አስቶን ቪላ ከተቀላቀለ በኋላ ነው። ከኦናይ ኤምሬ ስር ከፍተኛ እድገት አሳይቷል። በቀኝ በግራ በአማካኝና እንደ 9 ቁጥር መጫወት ችሏል። የባህሪው ለአርቴታ በጣም የሚስብ ነገር ነው እና መሳቡ ብቻ ሳይሆን አርቴታም ይህንን አማካኝ ለአርሰናል ለወደፊት መጣፋንታ በጣም የሚያስፈልግ ተጫዋች ነው ብሎ አምኖበታል። ስለዚህ ሊመጣ ይሁን ላይመጣ አልታወቀም። አሁን ግን አንድ ጥያቄ አለ። ለምን ዝውውሩ ሊከብድ ይችላል በሚለው ነው። አስቶን ቪላ በቻምፒየንስ ሊግ ለመቆየት እየተጣጣረ ያለ ቡድን ነው። ኡናይ ኤምሬ ሮጀርስን የፕሮጀክቱ ዋና አካል አድርጎ ይመለከተዋል። ስለዚህ አርሰናል እርሱን ለማግኘት እጅግ ከፍተኛ ገንዘብ ሊከፍል ይችላል እና አሁን ደግሞ ጥያቄው ሞርጋን ጊብስ ዋይትን ለምን ፈለጉ የሚል ነው። እዚህ ላይ ሞርጋን ጊብስ ዋይት ይገባል። በኖቲንግሃም ፎረስት ያሳየው ብቃት እጅግ አስደናቂ ነው። የቡድኑ የፈጠራ ልብ ነበር። ኳስ ማከፋፈል፣ ተከላካዮችን መስበር፣ ፈጣን ጥቃት መጀመር መቻል፣ ይህ ሁሉ የሱ ተጻጦና የሱ ችሎታ ነበር። ብዙ ሰዎች እሱን እንደ ኦዲጋርድ ተጠባባቂ ይመለከቱታል። ግን እሱ ግን አሁን ለምሳሌ በጣም አታክ ሚድፊልደር ነው። በጣምም ደግሞ አግሬሲቭ ነው። በጣም ደግሞ ለአጥቂ ለ9 ቁጥር አጥቂ በጣም አጋዥ ነው ተጫዋች ነው። ይሄ ደግሞ ለአርሰናል ምን አይነት ተጽዕኖ እንዲሁ ደግሞ ምን አይነት እገዛ በቀጣይ ሲዘን ሊፈጠር እንደሚችል ሁሉም ሰው የሚያውቀው ነገር ነው። አሁን ግን ማስተያየት ያለብን ሮጀርስ ወይስ ጊብስ ዋይት? የሁለቱ ልዩነት ምንድነው? የሁለቱ በጣም ተፈላጊነት የበዛበት ለምንድነው የሚለውን ጠለቅ ብለን እናይበታለን። ሮጀርስ ወጣት ነው፣ ብዙ ቦታ ይጫወታል፣ ከፍተኛ ግብ አደጋ እንዲሁም ከፍተኛ የጎል እድል በጣም የሚፈጠር ተጫዋች ነው። ጊብስ ዋይትን ደግሞ በተቃራኒ ስንመለከት ደግሞ ተሞክሮ አለው፣ የፈጠራ ብቃት ከፍተኛ ነው፣ ወዲያውኑ ተጽዕኖ ያመጣል። ይህ ማለት ክለብ በተጎዳበት ጊዜ በጣም መከላከል የሚበዛበት ጊዜ እጅግ አስፈላጊ ተጫዋች መሆኑን ጊብስ ዋይትን ይመለከተዋል። ለአርቴታ የሚስማማ ማን ነው የሚለው ደግሞ ስናይ ብዙዎች ሮጀርስን ይመርጣሉ። ነገር ግን ጊብስ ዋይት ወዲያውኑ ዝግጁ የሆነ ተጫዋች ነው። አሁን እዚህ ጋር አንድ ጥያቄ አለ። ለራሳችሁ ለአርሰናል ደጋፊዎች ጥያቄ እዚሁ ጭርላችኋለሁ። ማን ይሻላችኋል ጊብስ ዋይት ወይስ ሮጀርስ? እንደምታውቁት ሮጀርስም በጣም ፈጣን ነው፣ ብዙ ቦታ ይጫወታል፣ ከፍተኛ ደግሞ የጎል አደጋ የሚፈጠር ተጫዋች ነው። ይሄኛውን ደግሞ ጊብስ ዋይትን ስናይ ደግሞ ተሞክረዋለው። ምንም ቢሆን ተሞክረዋለው ተጫዋች ደግሞ ምንም ጫና ይመጣ ምንም አይነት ተጽዕኖ ይመጣበት የመቋቋም አቅም አለው። ሁለቱም ግን አንድ የሚያደርጋቸው ነገር ምንድነው? በአንድ ቦታ ነው የሚጫወቱት እና ለታክቲክም ለምንም ለአርቴታ ብልሃት እጅግ የሚጠቅሙ ተጫዋቾች ናቸው። እስካሁን ከተመለከታችሁኝ ያው ላይክ እያደረጋችሁ ሰብስክራይብ ጨምሩበት። አሁን ወደ ሁለተኛው ዜና እንሂድ። በርናርዶ ሲልቫ በፔፕ ጋርዲዮላ ዘመን ከሲቲ ታላላቅ ተጫዋቾች
አንዱ ነው እና ከሞናኮ ተነስቶ በአውሮፓ ከፍተኛ ደረጃ ደርሷል። በፕሪሚየር ሊግ፣ ቻምፒየንስ ሊግ እና ዓለም ዋንጫ ደረጃ ተሳክቶለታል። አሁን ግን ጥያቄው አንድ ነው። በርናርዶ ሲልቫ ለምን ባርሴሎና አልመረጠ የሚለው ነው። ለምን ባርሴሎና የመጫወት ፍቅር ለምን አደረበት ነው። በርናርዶ ሲልቫ ለብዙ ዓመታት ከባርሴሎና ጋር ተያይዞ ይነገራል። የሱ የኳስ አጨዋወት ከባርሴሎና ፍልስፍና ጋር በጣም ይስማማል። ኳስ መያዝ፣ ፈጠራና ግፊት ማድረግ የሱ ጥንካሬ ናቸው። አሁን ይህንን ስናይ ጋርዲዮላ ቀደም ብሎ ባርሴሎና አሰልጥኗል። ቲኪታካንም በማንቸስተር ሲቲ ቤት ተግብሯል። ይሄ ቲኪታካ መተግበሩ እንዲሁም በባርሴሎና ቤት ደግሞ ይሄ ይፈለጋል። ምንም ቢሆን ልጁ ግን እንደሚታወቀው የሮናልዶ ፈን ነው፣ የሮናልዶ አድናቂ ነው። ሜሲን አያደንቅም። ፍላጎቱ ደግሞ ወደ ባርሴሎና ነው። አሁን ባርሴሎና መቆየቱ ምንድነው ጥቅሙ? የልጁ ሮናልዶ ማድነቁ እንዲሁም አግሬሲቭ ጨዋታ ከመጫወት ይልቅ ቲኪታካን እጅግ አዘውትሮ ስለሚጫወት አጨዋወቱ ደግሞ ወደ ሜሲ ዘንበል ስለሚል የባርሳ ፍላጎትም ይታያል። የልጁን ፍላጎት ደግሞ ወደ ባርሴሎና እጅግ ያቀና ይመስላል። አሁን ግን ችግሩ ምንድነው እያሉ ብዙ ሰዎች ያጣንጥለው ለምንድነው ወደ ባርሴሎና በርናርዶ ሲልቫ ሄደው ይባላል። ባርሴሎና አሁንም የፋይናንስ ችግር አለበት፣ የገንዘብ እጦት አለበት። እንደ ጎረቤቱ እንደ ማድሪድ አይደለም። ስለዚህ ዝውውሩ በቀላሉ ሊፈጸም አይችልም። እንዲሁም ሲቲ እንደቀደመው አስፈላጊ ባይሆንም በልምዱ ምክንያት ማቆየት ሊፈልግ ይችላል። ሁላችንም የምናውቀው እንደተሰናበተን እንዲሁም ማንቸስተር ሲቲን እንደለቀቀ ነው የምናውቀው። አሁን ግን ራሱ ማንቸስተር ሲቲ ማናጀሮች፣ ኃላፊዎቹ በርናርዶ ሲልቫ እንዲቆይ ይፈልጋሉ። ምክንያቱም የቀድሞ ተጫዋቾቹ እንዳለ ወጥተዋል፣ ልምድ ያላቸው እንዳለ ተሰናብተዋል። ካየን በተከላካይ በኩል ካምፓኒ ወጣ፣ ሩበን ዲያስ ገባ። ምንም ቢሆን ተክቶታል ማለት እንችላለን። ሌላ ደግሞ በአማካኝ ቦታ ደግሞ ስንሄድ ዴብሬኔ ወጣ፣ ቼርኪ መጣ። ያያችሁልኝ አጌሮ ወጣ፣ ሃላንድ መጣ። አሁን ምንድነው እዚህ ክለብ ውስጥ ምንድነው የተፈጠረ ያለው ናም ስንል ማሬዝ ወጣ፣ ዶኩን የመሰለ አጥቂ ገባ። አሁን ግን የበርናርዶ ሲልቫ ግን የመተካት አቅሙ በጣም ዝቅተኛ ነው። እነዚህ ተጫዋቾች እንዲህ ብቃት ሊኖራቸው እንዲሁም ደግሞ በኃይለኛው በአግሬሲቭ እንዲጫወቱ ያደርጋቸው የቀድሞ ተጫዋቾቹ መኖር ነው። አሁን ግን የቀድሞ ተጫዋቾቹ እንዳለ እያለቁ ነውና ማንም ልምድ ያለው እየጠፋ ነው። እንደውም አንድ ዘገባ ሲናገር በ2019 ሲቲ ፕሪሚየር ሊጉን ሲበላ ከነበሩ ተጫዋቾች አሁን ያለው ፊልፎደን ብቻ ነው። ፊልፎደን ደግሞ አሁን ልጅ ነው። ይሄን ያለን ብቃት ያለው ተጫዋች ደግሞ አንልም። ብቃቱን ደግሞ እየቀነሰ የመጣ ተጫዋች ነው። እንግዲህ የወደፊት ሲቲ ጣፋንታ ምን እንደሚሆንም እንግዲህ በጣም ግራ ያጋባል። አሁን ባርሴሎና አልፈልግም ብሎታል። ልጁ ባርሴሎና የፋይናንስ ችግር አለበት። ልጁም ደግሞ ባርሴሎና መሄድ ይፈልጋል። ሲቲ ደግሞ ጋርዲዮን የመሰለ አሰልጣኝ አጥቶ አሁን ሁለት አይነት ጉዳት ከሚሆንብኝ ማቆየት ፈልጋለሁ እያለ ነው። እንግዲህ የወደፊቱ የበርናርዶ ሲልቫ ጣፋንታ የሚወሰን ይሆናል። ሌላኛው ጉዳይ ደግሞ ስንመለከት አርሰናልና ባርሴሎናን ነው። አርሰናልና ባርሴሎና በዚህ ጉዳይ ምን ያያያዛቸው የሚለው ነው። አርሰናልና ባርሴሎና በዚህ ክረምት አንድ ነገር ተመሳሳይ ነገር አላቸው። ሁለቱም የፈጠራ አማካኝ ይፈልጋሉ። የመሃል ሜዳ ፈጣሪ የሆነ ተጫዋች እጅግ ይፈልጋሉ። አርሰናል ወጣት የወደፊት ኮከብ ይፈልጋል። ባርሴሎና ደግሞ ልምድ ያለው ኮከብ ይፈልጋል። ምክንያቱም ባርሴሎና ያለበት ላሊጋ ቲም እጅግ ከባድ እጅግ ደግሞ አግሬሲቭ የሚበዛበት እንዲሁም ጎረቤቱ ደግሞ ማድሪድን በጣም ተቀናቃኝ ያለው ቻምፒየንስ ሊግም ደግሞ ያላነሳ የቻምፒየንስ ሊግ ጥማትም ያለበት ክለብ ነው። ስለዚህ የሆነ ተጽዕኖ ይመጣ የሆነ በስነ ልቦና በሳይኮ በአካል ጉዳት ይመጣ ያንን የሚያቋቋም ልምድ ያለው ተጫዋች ይፈልጋል። በተቃራኒ ደግሞ አርሰናል ስናይ ደግሞ ፕሪሚየር ሊጉን ይብላ እንጂ የቀጣይ ዓመት ቻምፒየንስ ሊግም ፕሪሚየር ሊግም አላማ አድርጎ እየተጓዘ ያለ ክለብ ነው። ስለዚህ ወጣት የወደፊት ኮከብ ይፈልጋል። አሁን እንዳንዳንዶች ዘገባ ከሆነ በርናርዶ ሲልቫ ወደ አርሰናልም ሊያቀና ይችላል የሚሉ አንዳንድ ወሬዎች አሉ። እስቲ የምናየው ይሆናል። እንደኔ ሐሳብ ከጠየቃችሁኝ ግን እኔ በግሌ አርሰናል ሞርጋን ሮጀርስን ማግኘት ከቻለ በጣም ትልቅ ፈራሚ እንደሚሆን አስባለሁ። ካልሆነ ግን ሞርጋን ጊብስ ዋይት እጅግ ጥሩ አማራጭ ነው ብዬ አስባለሁ። በርናርዶ ሲልቫ ደግሞ ወደ ባርሴሎና ከሄደ የላሊጋውን ፉክክር ሊቀይር ይችላል።
እናንተ ምን ታስባላችሁ? አርሰናል ሮጀርስን ወይስ ጊብስ ዋይትን ለማስፈረም አለበት ወይ ትላላችሁ? በርናርዶ ሲልቫስ ወደ ባርሴሎና ይሄዳል? አስተያየታችሁን ከታች ኮሜንት ስር ጻፉልኝ። ላይክ፣ ሰብስክራይብ እና ደውሏን ተጫኑ። ለሰዎችም ሼር አድርጉ። አመሰግናለሁ።